አረበኛን በቀላሉ ለመልመድ የሚያስፈልጉን ቃላቶች እነዚህ ናቸው። መጀመሪያ የሰውነት ክፍሎችን እናያለን። እጅ ማለት የድ ነው። ራስ ወይም ጭንቅላት ማለት ራስ ነው በአረብኛ። አይን ማለት አይን ነው። አፍንጫ አንፍ፣ ጆሮ ኡዙን፣ ምላስ ሊሳን፣ ትከሻ ማለት ከቲፍ፣ ፊት ማለት ወጅህ። የቤተሰብ አባላቶችን እናያለን በቀጣይ። አባት ማለት አብ ነው። እናት ማለት ነው። ወንድም አኽ፣ እህት ኡኽት፣ ልጅ ወንድ ወለድ፣ ልጅ ሴት ቢንት፣ አጎት ማለት አም፣ አክስት ማለት አማ እንላለን ማለት ነው። ቁጥሮችን እናያለን በቀጣይ ከ1 እስከ 10 ያሉትን ቁጥሮች እናያለን። 1 ማለት ዋህድ፣ 2 ኢትነይን፣ 3 30፣ 4 40፣ 5 50፣ 6 60፣ 7 70፣ 8 80፣ 9 90፣ 10 10። ለዛሬ እነዚህን ካየን ይበቃል። ቀጣይ ላይ በሰፊው እመለሳለሁኝ። ሰላም ሁኑልኝ።